ሰላም የዩቲዩብ ቤተሰቦቼ እንደምን ቆያችሁ? ዛሬ ፓርት 2 ይዤላችሁ መጥቻለሁ። በደብረ ብርሃን ዩኒቨርሲቲ የተዘጋጀ ግራጁዌት አድሚሽን ቴስት ጋት ይዤላችሁ መጥቻለሁ ማለት ነው። ባለፈው በፓርት 1 ሴንተንስ ኮምፕሊሽን የሚለውን አይተናል። ዛሬ ደግሞ የምንሰራው አንቶኒምስ በአንቶኒምስ የመጡ ጥያቄዎችን እንሰራለን ማለት ነው። ተቃራኒ ወርዶችን ማለት ነው የምንሰራው። እዚህ ጋር የተሰጡ ጥያቄዎች አሉ። ከ10ኛ እስከ 18ኛ ያለ ጥያቄ ነው። እና አንቶኒምስ ማለት ያው ተቃራኒ ወርድ ኦፖዚት ሚኒንግ ማለት ነው። እና ጥያቄው ምንድነው የሚለው ቤዚካሊ ፒክ ዘ ዋን ሞስት ኒርሊ ኦፖዚት ኢን ሚኒንግ ቱ ዘ ካፒታላይዝድ ወርድ። እዚህ ጋር ቦልድ ነው በካፒታል የተጻፉ ወርዶች አሉ። ለነሱ ቅርብ የሆነ ኦፖዚት ሚኒንግ ያላቸውን እንፈልጋለን ማለት ነው። 10ኛ ጥያቄ አብሪቬት ነው የሚለው። አብሪቬት የሚለው እንግዲህ ቃል ወደ አማርኛ ስንተረጉም ማሳጠር የሚል ትርጉም አለው። ስለዚህ እዚህ ጋር ዲ አክሰፕት አቺቭ የሚለው አይገናኝም ከአብሪቬት ጋር፣ እሱን እናጠፋለን። ብሪጅ የሚለው ደግሞ ከአብሪቬት ጋር ተመሳሳይ የሆነ ሚኒንግ አለው፣ ማሳጠር የሚል ትርጉም አለው። ስለዚህ ተቃራኒ የሆነ ሚኒንግ ያለው ኤክስፓንድ ነው ማለት ነው። የሚል ትርጉም ስላለው ኤክስፓንድ 11ኛ ጋር ምንድነው እዚህ ጋር ድነይ ሄት ዲሳውን የሚለው ሁሉም መከልከል የሚል ትርጉም አላቸው ማለት ነው። ሶ የመከልከል ተቃራኒ ምንድነው? መስጠት ነው። እዚህ ጋር አናውሌጅ የሚለው መስጠት፣ ምስጋና መስጠት እና ኤ ትክክለኛ መልስ ይሆናል ማለት ነው። 12ኛ ጋር ስንመጣ አብዚርድ የሚለው ማለት ደግሞ ትርጉም ምንድነው? የማይመስል ነገር ዘበት እንደማለት ነው። አብዚርድ ማለት ዘበት የማይመስል። እዚህ ጋር ስካርሲቲ፣ አዶርን፣ ፍሎሪሽ ባልነሱ ማች አያደርጉም ከአብዚርድ ጋር። ማች የሚያደርገው ምንድነው? ራሽናል ማለት ምክንያታዊነት ነው። ስለዚህ የማይመስል ነገር ተቃራኒ የሚመስል ነገር፣ ምክንያት ያለው ነገር ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር ፎር ኩዌስችን ነምበር 12። 13ኛ ጋር አባንዳንት እንመጣለን። አባንዳንት ማለት ደግሞ ምንድነው? ሙሉ ማለት ነው። አባንዳንት ሚንስ ሙሉ፣ ብዙ፣ ኢነፍ የሆነ ነገር ማለት ነው። ሶ አምፒል፣ ግሬት፣ ኢነፍ የምንለው ከአባንዳንት ጋር ተመሳሳይ ሚኒንግ ስላላቸው ተቃራኒ ስካንት ይሆናል ማለት ነው። ትንሽ የመጠን አማውንት ያለው ማለት ይሆናል። ዲ ኢዝ ዘ ኮሬክት አንሰር። አሰርቢቲ ጋር ስንመጣ አሰርቢቲ ማለት ትርጉሙ መራራነት ነው፣ የንግግር አለመጣፈጥ፣ ጨቅጫቃ አይነት ነገር የሚገልጽ ማለት ነው። ስለዚህ ስዌት የሚለው ላብ ነው፣ አይገናኝም ከዚህ ጋር። ቴስት የምንለው ቴስቲ ማለት ስለምግብ የምግብ ጣዕም ለማወቅ ነው። አካውንት የሚለውም ከዚህ ጋር አይገናኝም። ጀንትልነስ ማለት ጨዋነት ነው፣ ጨዋ ቅጡ። ስለዚህ ቢ ኢዝ ጀንትልነስ ኢዝ ዘ ኮሬክት አንሰር። ብሎሚንግ ማለት ምንድነው? ብሎሚንግ መድመቅ ማለት ነው። መድመቅ፣ እየደመቀ መሄድ። የመድመቅ ተቃራኒ ምንድነው? እየደበዘዘ መሄድ። ሶ ፌዲንግ ትክክለኛ መልስ ይሆናል። 15ኛ ጥያቄ። ብሊስ የሚለው ጋር ስንመጣ ብሊስ ማለት ተድላ፣ ምቾት፣ ደስታ ማለት ነው። እና የዚህ ተቃራኒ እዚህ ውስጥ ሊሆን የሚችለው ምንድነው? ሳፈሪንግ፣ ሀዘን፣ እጦት የምንለው ትክክለኛ ምርጫ ሊሆን ይችላል። ይሄን እንደዚህ ያዙልኝ። 17ኛ ጋር ቢዌች ማለት ጥንቆላ፣ መተት፣ ስራ፣ እምነት ጋር የተገናኘ ነው። እዚህ ራፕቸር፣ አቬል፣ ፕሮፊት የሚለው ብዙም አይገናኙም። ዲሴንቻንት ማለት ደግሞ ምንድነው? እምነት ማጣት። ቢዌች ማለት ጥንቆላ ቢሆንም ከእምነት ጋር የተገናኘ ነው። ያኛው ደግሞ እምነት ማጣት ስለሆነ ይሄ ትክክለኛ ምላሽ ሞስት ኒርሊ ኦፖዚት ሚኒንግ ሊሆን ይችላል ማለት ነው። ቫሉዌብል ማለት ደግሞ ርካሽ የሆነ ጌጥ ማለት ትርጉም አለው። ርካሽ ነገር ነው የሚገልጸው። ሶ እዚህ ጋር ግልጽ ነው። ቫሉዌብል ውድ ነገር፣ ጥቅም ያለው የከበረ ነገር ማለት ነው። እዚህ ቢ ኢዝ ዘ ኮሬክት አንሰር ሊሆን ይችላል ማለት ነው። እንግዲህ ፓርት 2 ይሄን ይመስላል። አንቶኒም ፓርቱ የተቃራኒ ሚኒንግ ማግኘት። ስለዚህ ቀጣይ ተጨማሪ ጥያቄዎችንም ይዤላችሁ እመጣለሁ። ይሄን እየተለማመዳችሁ እንደምትዘጋጁ ተስፋ አደርጋለሁ። ሰላማችሁ ይብዛ።